ካስከፊ ድህነት ወደ አፍሪካ ክብር በቁም ሊሸለም የሚገባው የኢትዮጵያ የቁርጥ ቀን ልጅ። አገሬ ደጋግማ ቆስላለች፣ በድህነት፣ በሐዘን፣ በችግር፣ በረሃብና በተስፋ መቁረጥ። ይሁንና ከሁሉ በላይ የሚያመውና አንገት የሚያስደፋው ይህንን የቅዠት ያህል የሚከብድ መከራ በወጣቱ ትውልድ ላይ ማየት ነው። ዛሬ ስንት ወጣት ተስፋ በመቁረጥ በተለያዩ ጎጂ ሱሶች ውስጥ ይማቅቃል? ስንቱስ በነፍሱ ተወራርዶ የገዛ አገሩ ጨለማበት በየበረሃው ሲሰደድ የበረሃ አሞራ ሲሳይና የባህር ቀለብ ሆነ። ወቸ ጉድ! በወጣትነት ዘመን በተስፋ መቁረጥ እየተንሳፈፉ ከመኖር ሞትን እንደ መናፈቅ ምን የሚያሳዝን ነገር አለ? ወላጆች ወልደው ለፍተው አሳድገው በመጦሪያ ጊዜያቸው መልሰው ልጆቻቸውን ሲጦሩ ማየት ልብን እንዴት ያደማል! ነገር ግን ከዚህ ጥቁር ጨለማ ጀርባ ድህነትን በትግሉና በጥረቱ ድል የነሳ ታሪክን የቀየረ አንድ ጀግና ወጣ። ከባሬላ ተሸካሚነት እስከ እልህ አስጨራሹ ጉዞ። የዛሬው ጎልማሳ የትላንቱ ወጣት ይህ ስሜት ከሥጋው አልፎ በአጥንቱ ዘልቆ ገብቷል። እሱ ስቃዩን በተግባር ኖሮታል። ቤተሰቡን ለመደገፍና ራሱን ለመለወጥ ከጫካ ቅጠል ለቅሟል። በየጎዳናው ጋዜጣ አዙሮ ሸጧል። በቀን ሥራ እጁ እስኪላላጥ ድረስ ባሬላ ተሸካሚ ሆኖ ፌሮ ጠምዝዟል። ያለ አባት ለፍታ ባሳደገችው እናቱ ጥላና ጋሻ ለመሆን ላቡን አንቆርቁሯል። የእናቱን ምክር በልቡ ይዞ አንጀቱን አስሮ ሌት ተቀን እየሠራ ራሱን አስተማረ። በሂሳብ ሠራተኝነት ተቀጥሮ መሥራት ጀመረ። በመጨረሻም ለእናቱ ደረሰላት፣ ተመረቀ። መንገዱም ቀናለት። በሥራው ታታሪ ስለነበር በትምህርቱ እየገፋ ከፍ እያለ መጣ። አገባ። ስስቱን እናቱን አስደሰተ። ነገር ግን ሊነጋ ሲል ይጨልማል እንዲሉ ያቺ የዓይኑ ማረፊያ ያለ አባት ያሳደገችውን እናቱን በሞት ተነጠቀ። አለቀሰ፣ አዘነ፣ ግን አልተሰበረም። የ41 ሰዎች ሕልም፣ የሚሊዮኖች ተስፋ። ጀግናው አሰበ፣ ለእናቴ ደርሼ ባልጦራትም የእሷን ያህል የሚሰቃዩ የብዙ እናቶችን እንባ ማበስ እችላለሁ። እሱና መሰሎቹን በአንድ ማዕቀፍ በመሰብሰብ የጋራ ሀብታቸውን አቀናጅተው እርስ በርስ የሚደጋገፉበትን መንገድ ቀየሰ። ከእርሱ ጋር 41 ቆራጥ ሰዎች ሆኑና ዛሬ በብዙዎች ዘንድ ታላቅ ዕውቅና ያለውን አዋጭ የገንዘብ ቁጠባና ብድር ኅብረት ሥራ ማኅበርን መሠረቱ። በ15,000 ብር የተጀመረው አዋጭ ዛሬ ላይ በቢሊየን ደረጃ ቁጠባ አሰባስቧል። በቢሊየን ደረጃ ብድር ሰጥቶ ሺዎችን የቤትና የሥራ ባለቤት አድርጓል። 41 ሆነው የጀመሩት ተቋም ዛሬ ከ166,000 በላይ አባላትን አቅፎ የብዙዎችን ሕይወት እየቀየረ ይገኛል። ይህንን ታሪክና ስኬት የጻፈው የትላንቱ ታጋይ የዛሬው ባለራዕይ አቶ ዘሪሁን ሸለመ ነው። ማቆሚያ የሌለው የስኬት ጉዞ። አቶ ዘሪሁን ዝም ብሎ አይተኛም። ያልማል፣ ያስባል፣ ያሳካዋል። ለራሱ ብቻ ሳይሆን ለብዙሃን ሕይወት ለውጥ የተፈጠረ ሰው ነው። የእሱ የላብ ጠብታዎች ዛሬ ወደ ታላላቅ ተቋማት ተቀይረዋል። አዋጭ ፋውንዴሽን እጅ በአፍ የሚያስጭን አስደናቂ የበጎ አድራጎት ሥራዎችን እየሠራ ይገኛል። ስታንዳርድ ኢንሹራንስ በትልቅ ካፒታል ሀገራችንን እያገለገለ ያለ ግዙፍ ተቋም። ዘሚ ሪል ስቴት በተመጣጣኝ ዋጋ በርካታ ኢትዮጵያንን የቤት ባለቤት ያደረገ አዋጭ ባንክና የአዋጭ የልዕቀት ማዕከል በሂደት ላይ ያሉ የሀገር ባለውለታ ፕሮጀክቶች ይሆናሉ። ቁጭቱ እዚህ ላይ ነው። ዛሬ ይህ ታላቅ አባት፣ ይህ ድንቅ አገር በቀል ተቋም አዋጭ በአፍሪካ ደረጃ በትልቅ መድረክ ላይ እየተወዳደሩ ይገኛሉ። መላው አፍሪካ እያያቸው ነው። ታዲያ እኛ ምን እየጠበቅን ነው? ሰውን ሳያልፍ በቁሙ እናወድስ፣ ሲያልፍማ ታሪክ ራሱ ያመሰግነዋል። ይህ ሰውና ይህ ተቋም የሁላችንም ኩራት ናቸው። እነሱን መምረጥ የሀገራችንን ስም ከፍ ማድረግ፣ የድል አድራጊነታችንን አርማ መስቀል ማለት ነው። እኔ ግዴታዬን ተወጥቻለሁ፣ ድምፄን ሰጥቻለሁ። እናንተስ? ሰዓቱ እየነጎደ ነው። አሁኑኑ ፍጠኑ፣ ሊንኩን ተጫኑና ለጀግናው አቶ ዘሪሁን ሸለመና ለአዋጭ ድምፃችሁን ስጡ። ታሪክን በገዛ እጃችን
እንስራ አዋጭ ነገን ለዋጭ